እህቴ ከዛ ከማይረባ ልጅ ጋር ፍቅር ጀምራለች። ከማን ጋር ነው ቤላ ፍቅር የጀመረችው? ከአዶኒ ጋር ነው። ቆይ ለምንድን ነው አንተ ላይ ይሄን ያህል ጥላቻ ያለበት? አላውቅም ሊዛ። እሺ በቃ ቤላ ተረጋጋ። በሁሉም ነገር መጨነቅ የለብህም እሺ? ሰላም ሰላም የእንግዳ ድራማ ተከታታዮች እንዴት ናችሁ? የነ መኩ እናት ከመኩ ጋር ቁጭ ብላ መኩ እንዴት ነሽ ተረጋጋሽ ስላት እኔ እኮ አጠገቤ ያለች መስሎኝ ነበረ። የማየው ህልም ነው ለካ። በአጠንዱ የማየው ህልም ሁሉ ጥሩ አይደለም ልጄ። የእህትህ ነገር ጨንቆኛል። ጥሩ ኑሮ እየኖርክ አይመስለኝም። አንተ ይህንን ክብር የምትለውን ተውና እባክህን ደውልህ አነጋግራትና ችግሯን ተነጋግራችሁ ስትለው ከዚህ በፊት ቤቱ ድረስ ሄጄ እንደዛ ያዋረደ ምን ላደርግ ይችላለሁ አላት። በሌላ በኩል ቤሉል እስቲ ሄጄ እህቴን ላናግራት ሲል ይዛ እኔም ሄጄ ልብሴ ልቀይር ብላ ተነሳች። ኤልሹና አዱ እየተጨቃጨቁ አንቺ አስመሳይ ነሽ ሲላት እረፍ አታናደኝ አዱ ስትለው በዚህ ሁኔታ እንኳን እያለሁኝ ትንሽ አታዝንልኝም? እወድሃለሁ ስትል ሊወጣ ብድግ ሲል ታስፈልገኛለህ እወድሃለሁ እንዳትሄድ ብላ እየጮኸች ስትናገር ቤሉን በሩን ከፍቶ ገባ። የመኩ እናት እንደው የሆነ ነገር እነግርሃለሁ ብዬ ነበረ፣ አንተ ግን የማትረጋጋ ከሆነ ይቅር ስትለው ምንድን ነው ቆይ አላት። የታገትኩበት ጊዜ ያገተኝን ሰው ጫማውን አይቻለሁ አላልኩም? አዎ ብለሻል፣ ግን ከሰው የማትጣላና የተረጋጋ ከሆንክ ብቻ ነው ምነግርህ ስትለው አንቺን የነካውን ሰውማ ከአፈር ድሜ ነው ማበላው አላት። በቃ ተው እኔ መጀመሪያውንም የፈራሁት ይሄንን ነው አለች። አዶኒ ከኤልሹ ክፍል ለመውጣት ሲል ቤሉል በሩ ላይ ቆሞ ቤሉል በሩን ልቀቅልኝ ልውጣ ሲል የት ትሄዳለህ? አትሄድ እኔ እኮ ወድሃለሁ ስትለው አንቺ ትወጂዋለሽ እሱ ደግሞ እየኮራብሽ ነው እረፊያውን አሁን ይሄንን ወደሽው ነው አላት። እሷም አዎ ምን ይወጣዋል አለች። ቤሉል በቃ ተኝ በቃ ብሎ ሲወጣ ሊዛ ምን ሆነህ ነው? ፊት እኮ ትክክል አይደለም እኮ ቤላዬ ስትለው እባክሽ እኔ ሳላውቅ እዚህ ቤት ብዙ ነገር እየተፈጠረ ነው። እህቴ አፍቅራ ጭራሽ ወደ መጨቃጨቅ ደረጃ ላይ ደርሰዋል ሲላት ማንን ነው ያፈቀረችው ስል አዶኒን ነው ሲላት ምን ነው ባለፈው ኑኑን ይወዳታል ስትል አልነበረ እንዲ ያለችው ሊዛ ቤሉልን አልገባኝም ምን እየተፈጠረ ነው? ምናልባት እኔን የሚጎዳኝ መስሎት ይሆናላ ሲል ቤላዬ በቃ ተረጋጋ ትናደድ ብላ አቅፋ ልትስመው ስትል ኤልሹ ቆማ አይታ ደነገጠ። ኤልሹ አልገባኝም ልታስረዱን ትችላላችሁ? ከመቼ ወዲህ ነው ዘመድ የሚሳሳመው ስትላቸው አዎ አክስቴ ነች አለ ቤሉ። በዚህ ሰዓት እኔ ጅል መሰልኳችሁ ስትል ሊሳ አዎ ጅል ነሽ አለች። ምኔ ነው ጅል የሚመስለው ስትል ኤልሹ ሁሉ ነገርህ አለች ሊዛ። ቤሉል በቃ ሰው አንረብሽ እንተኛ ጠዋት እናወራለን ሂዱ ተኙ ብሎ ወደ ክፍሉ ሊገባ ሲል ቆይ ለምንድን ነው የምሸሸኝ ስትለው በቃ ነገ እናወራለን አላትና ወደ መኝታ ቤቱ ገብቶ በሩን ዘጋ። ቤሉል ሳሎን ወንበር ላይ በጠዋት ተነስቶ ተቀምጦ እያለ ማታ ሊዛ ያደረገችውን ሲያስብ ኑኑ መጣችና እንዴት አደርክ? ምን ነው በጠዋቱ ስትለው የሚቀበለው እቃ አለኝ አላት። ይልቅስ ቁርስህን ብላና ወደምትፈልገው ሲል አይ እኔ ቁርስ አያስፈልገኝ አንቺ ደግሞ አንቺን ካየው እጠግባለሁ እስቲ ቁጭ በይና ልይሽ አላት። ወንበር ስባ ቁጭ አለች። ሰው እንዳይመጣ ስትል ቁጭ በይ አላቱና እጇን ስቦ እየጎተተ ቆይ ለምንድን ነው የምትርቂኝ? ትናፍቂኛለሽ እኮ ሲላት የቤት ውስጥ ማንም እንዳያየኝ አላልከኝም አለችው። ይህን እያለችው እያለ ስልክ በመሃል ሲደወል መጣሁ ብሎ ወጣ። እነርሱ ይህንን ሁሉ ሲያወሩ ሊሳ ተደብቃ እየሰማችና እየተናደደች ነበር። የመሲ እናት መሲን እረ እኔ ጥሩ ህልም እያየው አይደለም በትዳርሽ ደስተኛ አትመስኝም ስትል እረ እናቴ ምንም ችግር የለም ብላ ለማሳመን ሞከረች። በመሃል በሀሳብ ጭልጥ ብላ እናቴን ያልሰማው እሱ ከእናቴ በላይ ይወደኛል ብዬ ስተት መስራቴ ነው እያለች በልቧ ስታወጣ የት ሄድሽ ስትላት አይ ወደ ላይ ሊለኝ ይፈልጋል ምን እንደበላሁ አላውቅም ስትል አርግዘሽ መሆን እንዴ ስትል እረ እናቴ እንዴት ይሆናል አይሆንም ስትል እስካሁን
አልነቃሽም? ጎሽ እንደምንም ብለሽ መጀመሪያ ተፈራረሚ፣ እሱ ነው የሚያዋጣሽ አለች። የተሻለ ኑሮ እኖራለሁ ብለሽ ወደ ባሰ እንዳትገቢ አለቻት። አይ እናቴ እንዴት አድርጌ መከፋቴ መጸጸቴን እነግርሻለሁ ብላ በሀሳቧ ጭልጥ ብላ ሄደች። እናትየው ጠርታ ምን ነው ስትላት ምንም አለች። ኑኑ የተቀመጠችበትን ወንበር አንስታ እያስተካከለች ሊሳ ተናዳ መታ ስታያት ሊዛዬ ምን ነው ስትላት አስፈራለሁ እንዴ አለቻት። ኑኑ ሊዛ ትንሽ አለች። ኑኑ አዱ አሁን የሚበላ ነገር አምጪልኝ ስትል ኑኑ የሚበላ ነገር ለማምጣት ስትሄድ አዱ እያለፈ እያለ አንድ ላናግር ስትለው እሺ ብሎ ቁጭ አለ። ከቤላ ጋር የተጣላችሁት ለምን ነበረ ብላ ጠየቀችው። እርሱም ለምን ጠየቅሽኝ ሲላት ለማወቅ ቤሉን ለምን አትጠይቂውም ከኔ እሱ ይቀርብሻል አላት። ልጅቷ ምን ሆነች ስትለው የቷ አላት። ኑኑ ስትል ሁለተኛ እንዲህ አይነት ጥያቄ አትጠይቅኝ አላት። እንደዛ ነው በራሴ መንገድ አውቀዋለሁ ብላ እሹ ክፍል ገብታ መንጎራደድ ጀመረች። ምን ፈልገሽ ነው? ሲጀመር የሰው ክፍል ዘው ብለሽ ገፍተሽ ምንድን ነው የምትንጎራደጅ ስትላት በመጀመሪያ ማታ ስለተፈጠረው ነገር ገባ እኔ ምንም የሚያመልጠኝ ነገር የለም የቤሉል አክስት አለች አይልሹ እያሾፍ እሺ ለማንኛውም ኑኑ ለቤሉል ምን ሆነች ብላ ጠየቀች። አክስትየው እየተናደደች ነው። አክስት አይደለሽም አክስት አይደለሽም ምን ነው አንቺን ታዲያ ምን ያናድድሻል አለቻት። ማወቅ ከፈለግ ኑኑ የቤሉል ፍቅረኛ ነች ስትል እንዴት እንደዚህ ይሆናል ስትል አንቺ አክስት አይደለሽም ምን አናደደሽ አለቻት። ማለቴ ከሰራተኛ ጋራ ማለቴ እኮ ነው ለክብሩ ስትል እኛም ብለን አቃተን አለች። መሲና እናቷ በእንግዲህ ሳትፈራረሚ ምንም እንዳታደርጊ ዋናው ፊርማ ነው ብላ እናትየው ጋር ተለያዩ። ቤሉል የተቀበለውን እቃ ይዞ መጥቶ ኤልሹ ብሎ ጠራና እንቺ ይሄ ያንቺ ነው አላት። እያንዳንዱን አወጣችና አየች። የማን ነው አለችው። የአንቺ የትምህርት ቤት ዩኒፎርም፣ ወደ ትምህርት ቤት ትመለሻለሽ፣ አዲስ ጓደኞች ይኖሩሻል፣ አዲስ ትምህርት ቤት ትገበያለሽ ሲላት በደስታ አለቀሰች። አቀፋትና አባበላት። ዩኒፎርሙን ለብሳ ቆማ እያለ በልቡ መቼም ቢሆን ደስተኛ አደርግሻለሁ አላት ቤሉል። ሊዛ ለባብሳ ምንም ሳትናገር ተናዳ ከቤት ወጣች። ቢጠራትም ቤሉል አቤት አላለችው። ምን ሆና ነው ሲል እሱ እኔ ጋር መጣ ጓጓ ስትል ነበር አለችው። በቃ ሊሳን ልከተላ ሲላት ወንድሜ የምር አክስት ናት አለችው። እሱም አዎ እህቴ ስንቴ ነው የምትጠይቅኝ አላት። ማታ ለምን ልትስምህ ነበር አለችው። አክስትነቱን ተውና ትወድሃለች እኮ አለችው። አታብዡ እንግዲህ ዝም ብሎ ሲሰሙሽ አንቺ ወሬ ትወጃለሽ አላት። ሊዛና ጓደኛዋ ሊጠጡ ሊዛ በንዴት እያለች መጠጥ ቤት ገብተው ከጓደኛዋ ጋር ሲነጋገሩ ምን ሆነሽ ነው እንደዚህ የተናደድሽው አለቻት ጓደኛ። ቤሉንም ባለፈው ሲያወራ ቤሉል የሚወደው ሰው አለኝ ብሎ ባለፈው ሲያወራ የነበረው እኮ እኔን ሳይሆን ሌላውም ሰው ነው አለች። ማለች አንቺን ትበልጣለች ንገሪኝ አታጓብኝ አለቻት። ትበልጠኛለች አለቻት። ማናት እሷ ስትል ባለፈው ጨው ሻይ ላይ አድርጋ የሰጠች ስትላ ይቺን ደግሞ ፍቅረኛ ብሎ ሊይዛት ነው እንዴ? አንቺ ሞተሽ እንኳን ትበልጫታለሽ። የአንቺን ፍቅር ስላላየ ነው እንጂ በራሱ ያፍራል አለች። ካላበደ ከእሷ ጋር አይሆንም። ቆይ አንቺ ግን ትወጂዋለሽ ስትል ሊዛ አሁና ፈልጋለሁ ከሱ ጋር መሆን አለች። እንግዲያውስ ኃላፊነቱን ለእኔ ስጪ፣ የማደርገውን እኔ አጓደኛው እንጠጣና እናወራለን። ከኔ ጋር ማደን የምታድሪ ስትላት መጀመሪያ ቴዲን አግኝተን የሆነ ነገር እናድርገው፣ ለማንኛውም እንጠጥሎ መጠጣት ጀመሩ። ኤልሹ ዩኒፎርሙን ለብሳ ቆማ እያለች ኑኑ አየቻትና እንዴ ኤልሹ የማን ልብስ ለበሽ ስትላት ምን ኤልሹ የላትም አሉሽ እንዴ አለች። ግን በጣም አምሮብሻል አላት። መኩ ምንድን ነው ሲል እህት የማትማር ስለሆነ የኔን ዩኒፎርም አይታ ቅናት ጀመራት አለች። ኤልሹ ስላንቺ እኔ አልቀናሁም ስትላት መኩ ትርፍ ንግግር አያስፈልግም አላት። እህቴን ደግሞ በዚህ ከፋት እንዴ አለና በሀሳቡ አዘነ። በዛ መሃል አዱ የሆነ ወረቀት ይዞ መጥቶ ጠረጴዛ ላይ አደረገና ቤሉል ሲመጣ ይውሰድ ሌላ ሰው እንዳያነሳ እሺ ብሎ ለመኩ ነግሮት ሄደ። መኩም እሺ አለው። ደግሞ መሄዱን አልረሳሁትም፣ ወደ ገጠር መሄድ እንሄዳለን፣ ግን ስሄድ እነግርሃለሁ አለው። አዱ እሺ ብሎ ሄደ። ኑኑ መኝታ ቤቷ አልጋ ላይ ቆዝማ ቁጭ ስትል ኤልሻ ቀስ ብላ ተደብቃ አየቻትና እንደዚህማ በትንሽ ነገር የምትናደድ ከሆነ እሰራላታለሁ አለቻት። ጭራሽ ያለ ደረጃሽ በእኔ ትቀኛለሽ እንዴ ብላ ፊቷ ላይ ቆመች። ስትፎካከሪ ከኩያሽ ጋር መሆን አለበት እሺ
አለቻት። ኑኑም እቺን ቀን እንዳትረሻት፣ እኔም አንድ ቀን ከፍ ብዬ እታያለሁ፣ በሰው በገዛው ሳይሆን በፈጠረኝ ፈጣሪ አምናለሁ አለች። ድራማው በዚሁ ተጠናቀቀ። ውዶችዬ ሀሳባችሁን ከታይ ጻፉልኝ። ቻው